መልስልኝም ሌላ አይደለም የመጣሁት ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔማ መጀመሪያ ጠፋብኝ አላልኩም። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተችክ ማድረግ ትችላለህ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ፈጣሪ የተመሰገነ ይሁን። እንግዲህ ጠፋው አይደለም። ስለ እውነት ስነግራችሁ በጣም ጠፍቻለሁኝ። የጠፋሁበት ዋና ምክንያት ትንሽ እያልኩ ልንገራችሁ። ትንሽ የሚባልም አይደለም፣ ትንሽ ከባድ ያው በዛን ያክል ሰውን የሚያሰጋ ምናምን ነገርም አይደለም። ትንሽ ፐርሰናል በሆነ ጉዳይ ላይ ያው ስራም ላይ ስለነበርኩ ነው። ሌላ ስራ በተጨማሪ ሌላ ስራ እንደሚሰራ ሁላችሁም ታውቃላችሁ። ማለት ለማታውቁት ልንገራችሁና ይቆይ አይደለ? አይ ቢቆይ ነው የሚሻለው። ሚስጥር በአንዴ ፍርጥ ማለት ተገቢ ነው ብዬ አላስብም። ያው ሰብስክራይብ ሲታረጉ እነግራችኋለሁ። ሰብስክራይብ አድርጉና ኮሜንት ሴክሽን ላይ ጠይቁኝ። ከዛ ያ ስራ ለእናንተም የሚጠቅማችሁ ስራ ስለሆነ ምንድነው የሚሰራው፣ አድራሻ የት ነው ምናምን ብላችሁ ጠይቁኝ። እኔ ስራዬን እነግራችኋለሁ። ከዛ ጥቅሙንም በዛው ልክ የምነግራችሁ ይሆናል። ያ ስራ ነው ያስጠፋኝ ለማለት አይደል ነው። እሱ ለጫውታ ድምቀት ነው። በውጭም በሀገር ውስጥም የምትገኙ ኢትዮጵያውያን በያላችሁበት መልካም ሁሉ ተመኘን። በእነ አብርሽ ቤት በጣም ጠፍቻለሁኝ። እነሱ ትንሽ ብዙ ሰው ላይ የሆነ ጥቃት እያደረሰ ነው ምናምን ተባለ። ምንድነው ስለሱ ቪዲዮ የሚሰራ ሰው እያዘጋበት ነው ምናምን ተባለና በዛው ምክንያት እስኪ እኔ ግን በዛ ምክንያት አይደለም የጠፋሁት። ያው ፈርጬውም አይደለም ካዘጋውም በድጋሚ በሌላ አካውንት ነው የምንመጣው እንጂ ምንም ከእውነታ ደግሞ የሚገድበን ነገር የለም። እኛ ከእውነት የምንርቅበት ምንም አይነት ምክንያት አይኖርም። ትናንት የነበረውን ቆይታ አይታችኋል ብዬ አስባለሁ። ትናንት በነበራቸው ቆይታ በዳኒ ቤት ነው ያ ቪዲዮ የተለቀቀው። ኤፍሬም በሩን ሰብሮ ገብቶ እነሱ ሄርሜላና አብርሽ ተቃቅፎ ቁጭ ባሉበት ሰዓት ሄዶ በጣም ቀውጢ አድርጎ ከአብርሃም ለኤፍሬም ምን ያህል የሆነ ታዛዥ እንዳልሆነ ማለት ለወንድሙ ራሱ ምን ያህል እንደሚንቀው ንቀቱን ያሳየበት ቪዲዮ ነበር ትናንትና። ዛሬ ደግሞ ፖሊስ ለኔ እንብ ብለኸኛል፣ ለኔ አልታዘዝክም እንደምስለውንኩ ነው የናከኝ። እንግዲህ ፖሊስ አሽቀንጥሮ ሲያወጣ ምናምን ታያለ፣ ዛኔ ሰዓቱ ድረስና ታያለ ብሎት ነበር። በድጋሚ ዛሬ በአብርሽ ቤት የተለቀቀው ቪዲዮ ስላየሁት ነው ወደው ቪዲዮ ሊይዝላችሁ የተገደድኩት። ትናንትና ልጄን ወስዳችሁብኛል ብላ በጣም እየተወዛገበች ነበር። ማንን እንደምትጠይቀው ራሱ ግራ ገብቷታል ሩታ። ልጁን ቢወስድ አብርሽ ነው ሐሳቡ ላይ ሄርሜላ ብትኖርም ሄዶ ልጁን መውሰድ የሚችለው ሰራተኛን አስፈራርቷት የወሰደው አብርሽ ነው እየተባለ ነው። ሁላችሁም ታውቃላችሁ። ግን እንዳላየ ሰው እያስመሰለ ልጁን ማለት ምንም እንዳልተፈጠረ ነገር እያስመሰለ ስለሆነ ትንሽ ነገሩ ያናዳል። ምንም አባቱ ቢሆንም አባቱ ደግሞ በገዛ ልጁ በቃ የሆነ የፖለቲካ ማጠቀሚያ የገዛ ልጁን ሲያደርጉ ትንሽ ይሰማቸዋል። ማለትም ይህ ልጅ የሱን እስከማባል ድረስ ራሱ የሚያደርስ ቪዲዮ ነበርና ዛሬ ላይ በህግ እንዲጠየቅ መጥሪያ ሰጥታቸዋለች ሩታ። መጥሪያ ሰጥተዋለችና መጥሪያውን አልቀበልም እያለ ምናምን በቃ ስመናጨቅ ነበር። እስኪ ቪዲዮን አብረን እንከታተል። ከዛ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ስጡበት። እስኪ ቪዲዮን እንከታተል። ልጄ መልስልኝም ሌላ አይደለም የመጣሁት ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔማ መጀመሪያ ጠፋብኝ አላልኩም። አንተ እኮ ነው እና ልጅ ማለት አንቺ ዶሮ የጠፋ አይደለም ልጅ ዶሮ የጠፋበት ትመስያለሽ ወይ ምናምን እያልካት ነው አብርሽ። አንተስ ምንድነው? አንተ ዶሮ ትልቅ ነገር ነው። አንተ መርፌ የጠፋብህ እንኳን እያስመሰል ማለት መርፌ የጠፋብህ እንኳን አትመስልም። ምንድነው በዚህ ልክ አሁን የሆነ የባዳ መልስ ነው እየመለስክላት ያለው እንጂ አሁን የአባትነት ስሜት በአንተ ምንም ነገር እየታየኝ አይደለም።
ጋይስ በጣም ነው የሚያስጠላው። በጣም ጠፋብህ ማለት ነው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል? አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። የሩታ አነጋገር ደግሞ ዛሬ ደበረባት። ምንድነው ቤት እንዳለና እንዳሌለ ቼክ ማድረግ ትችላለህ ምናምን ነገር እያለች ነው። እዚህ ጋር ደግሞ ሌላ ጥርጣሬ እንዲፈጠር ማለት ነው። ቤት እንዳለና እንዳሌለ ቼክ አድርግ ማለት እኮ አብርሽ ነው ፈላጊ እየሆነ ያለው። ፈላጊ እኮ አንቺ ነሽ አይደለ? ልጅሽን እየፈለግሽ ያለሽው ማት ቤት ቼክ ማድረግ ትችላለህ ምናምን እንዴት ይባላል? አሁን ቼክ ማድረግ ማለት የሱ ቤት ማለት እሱ የገባበት የውሽማ እዛ ቅምጥ ጋር ሄዳችሁ መፈለግ ወይ ደግሞ ሌላ ቦታ እና ብዙም ጋር ደብቆ ከሆነ መፈለግ እናንተ ፋንታ ነው እንጂ ናና አብርሽ ቤቱ ላይ ቼክ አድርግ ምናምን ማለት ራሱ እዚህ ጋር ሌላ ጥርጣሬ ነው እሺ የሚፈጥርባችሁ። ስለዚህ ራሳችሁ የሰራችሁ ሴራ ነው፣ ራሳችሁ ያዘጋጃችሁት በእኛ ላይ እኛን ልታስጠምዱበት ያዘጋጃችሁት ስክሪፕት ነው ምናምን እየተባለ ነበር ትላንት ራሱ ማለት ነው። እና ዛሬ ላይ ደግሞ ቤት ላይ ቼክ ማድረግ ትችላለህ ምናምን ካልሽ ደግሞ ማነው ሞር እናንተ እንድትጠራጠሩ እያደረገ ነው ነገሩ የሚሄደው። እናንተ ነው ተጠራጣሪ የሚያደርገው እንጂ በደንብ መያዝ ነው። እሱን ይዘሽዋል በደንብ ጠበቅ አድርገሽ መያዝ ነው። ልጄን አምጣ ብለሽ መጠየቅ ነው እንጂ ቤት ቼክ ማድረግ ትችላለህ ምናምን ካልሽ ሌላ መዘዝ ያስከትላችኋል ሩታዬ። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ርቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ይሄው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ወረቀት በላት ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ እንዴ በፊት እኮ ምን ነው ዴቭ ምንድነው የቀየረው ማለት ዴቭ እና ቡዜ በፊት ሄርሜላን ካላገባት ከሄርሜላ ጋር ካልሆን ከሩታን ፍታት ምናምን ስትሉ ነበር። ያዝ ልቀቅ ፍለጥ ምናምን ስትሉ ነበር። እንዴ ዛሬ ዴቭ እኮ እየተቆጣ ነው። እያያችሁት ነው አይደለ? ዴቭ እየተቆጣ ነው። እነዚህ ልጆች ነገር እኮ በጣም ግራ ነው የሚገባው። እና ዴቭ ማለት በዚህ ቀጥልበት፣ ጥሩ መንገድ ይዛል። እማትቀየር ከሆነ ነው ትቀየራላችሁ። የእናንተ ነገር አይታወቅምና ጋይስ በጣም ያስፈራል ነገር በፍጹም ልክ ያልሆነ ነገር። አንተ የኛን ነገር ተጠቅማ አንተ በዛ በእጃ ዙር ሄደ ልጁን ትቀበላታለህ እንዴ? ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስመስራት አድርገና ነው። ምንድን ነው መረጋጋው? ለምን እረጋጋለሁ? ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት፣ በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሐሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዚህ ሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄንን ልታደርጉት ምችሉ ማንም ሊያደርግ አይችልም። ሲጀምር ያልኩት ይሄንን ነው። ቡዜ መንገድ ሄጃለሁ አለች። ከየት መንገድ ነው የሚመጣው ጋይስ? የት ሄዳ ነው ማለት? ቡታጀራ መጣች እንዳይባል እኛ ቡታጀራ ላይ ያለነው አላየናትም። ልጁን ሌላ ሀገር ወስዳ ነው ማለት ነው። ሽጣም ይሁን ወይ ደብቃ አስቀምጣም ይሁን ወይ ማደጎ ቤት ሰጣም ይሆናል እንጂ ቡዜ በሰላም ከመንገድ ነው የመጣው እኮ ነው ያለችው። አይታችሁ ከሆነ ድምፁ ትንሽ ቮይሱ ተበላሽቶባት ምናምን ነገር ከመንገድ ነው ገና የሚመጣው ምናምን ስትል ነበርና ሰላም ቤተሰብ እንደምናችሁ ደህና ናችሁ? እግዚአብሔር ይመስገን። ሰላምና ጤና ይብዛላችሁ። ባለው የሰዎች ሰላምና ጤና ነው አንድ ይመስገን። እየሰማሁ ያለሁት ነገር በጣም የሚያስጠላኝና በጣም የሚያለቅስ ነገር ነው። ትናንትና አይታችሁኛል። እኔ ትናንትና በጣም ተረጋግቼ ማውራት አልቻልኩም። ምክንያቱም ድካም ነበረ። የነበርኩት ሁኔታ ተጽዕኖ አልነበረም። ከመንገድ የመጣሁት ማለት ነው። አያችሁ፣ ከመንገድ ነበር የመጣሁት አለች። ከድርጊቱ በፊት ሄዳ ከሆነ ልጁ ከማጥፋት በፊት ሄዳ ከሆነ ችግር የለውም፣ አዎ እናምንሻለን። ግን ልጁ ከጠፋ በኋላ መንገድ ሄደሽ ከመንገድ የምትመጪ ከሆነ እኛ እናምንሽም። እሺ ቡዜ የቡዜ እጅ አለበት እየተባለ ነው። ግን
ልጁ ከመጥፋቱ በፊት ሄደሽ መንገድ ሄደሽ ከሆነ ከድርጊቱ በኋላ ከመንገድ የምትመጪ ከሆነ እናምንሻለን፣ አይደለም ያንቺ እጅ የለበትም ብለን እናስባለን። ግን ከድርጊቱ በኋላ ሄደሽ ከሆነ መንገድ አንቺ ነሽ ልጁን ይዘሽ በአብርሃም አማካይነት ከሀገር ያስወጣሽው ማለት ነው። ብቻውን እንደዚህ አይነት ውሳኔ የሚወስን ከሆነ በጣም የሚያስጠላበት ነገር ነው። በህግም የሚያስጠይቅ ነገር ስለሆነ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቤታችን በጣም እይታ እየቀነሰ ነው፣ ብዙ ነገሩ እየወረደ ነው። ጋይስ ምንድነው ያስነካችሁት ቤቱን? ማለት እኔ ስጠፋ እንደዚህ በዚህ ልክ እናንተም ዝም ስትሉ ትንሽ ይደብራል። ምንድነው ትንሽ ብዙ ነገሮች ይጎሉኛል አይደል? ያያችሁታል እንዴት እንደምርገበገብ ካሜራዬ ሽት እና ሁላችሁም እወዳችኋለሁ። ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን ተከታተሉ፣ ተጋበዙልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ።